ከህመምና ፍርሃት በፊት ሞት ወደ ዓለም ከመምጣቱ አስቀድሞ ጸጥታ የነገሰበት የኤደን ገነት ነበር። ፍጹም ውብ ዓለም፣ ጸጥታና ሰላም የነገሰበት ማራኪ ስፍራ፣ በአምላክ አምሳል ለተፈጠረው አዳም እንዲነግስበትና ሌሎችን ፍጡራን እንዲገዛበት የተሰጠው ውብ ዓለም እንዴት በአንዲት ለእሱ በተፈጠረች ሔዋን የተባለች ሴት ምክንያት ይህ ሁሉ ህልም የሚመስል ጣፋጭ ሕይወት ወደ መከራ ዘቅጥ ሊቀየር እንደቻለ ከመጀመሪያው ጀምሮ አብረን የምናይ ይሆናል። አብራችሁን ቆዩ። ከዛ በፊት ውድ ኦርቶዶክሳዊ ቤተሰቦቻችን ይህንን አስተማሪ ቪዲዮ ወደ እናንተ ለማድረስ እጅጉን አድካሚ በመሆኑ ቪዲዮውን ላይክ እያደረጋችሁ በመጀመር ከተመቻችሁ ደግሞ ሰብስክራይብ በማድረግ ብርታት ሊሆኑን ይችላሉ። እናመሰግናለን። ከብዙ ዘመናት በፊት ጊዜ ስም ሳይኖረውና ሰዓቶችም እጅ ሳይኖራቸው ዓለም ባዶና ጸጥ ያለች ነበረች። ነገር ግን እግዚአብሔር በልቡ ድንቅ የሆነ ዕቅድ ነበረው። እግዚአብሔርም ብርሃን ይሁን አለ። ድንገትም ጨለማ ወደ ብርሃን ተለወጠ። ፀሐይ፣ ባህር፣ መሬት፣ እንስሳትና ዛፎች ሁሉ በ6 ቀናት ውስጥ በእግዚአብሔር ተፈጠሩ። በመጨረሻም ቀን እግዚአብሔር ካፈር ጣም ልዩ የሆነ ሰው አበጁ። ስሙም አዳም ነበር። እግዚአብሔር አዳምን በኤደን ገነት አስቀመጠው። ገነትም ገነት ነበረች። ነገር ግን ብቻን መሆን አስደሳች አይደለም አይደል? ሰው ብቻውን ይሆን ዘንድ መልካም አይደለም። ስለዚህ ረዳት ፈጥርለታለሁ አለ እግዚአብሔር። ስለዚህ እግዚአብሔር አዳምን በከባድ እንቅልፍ አንቀላፍቶ በነበረበት ሰዓት ከጎኑ አንዲት ሴት ፈጠረ። ስሟም ሔዋን ነበረች። ይህች ከአጥንቴ አጥንት ከሥጋዬም ሥጋዬ ናት አለ አዳም። በዚህም መንገድ ሰው አባቱና እናቱን ይተዋል፣ ከሚስቱም ጋር ይጣመራል፣ አንድ ሥጋም ይሆናሉ። አዳምና ሔዋን ሁለቱም ራቁታቸውን ነበሩ፣ ነገር ግን አያፍሩም ነበር። እግዚአብሔር አንድ ሕግ ሰጣቸው። በኤደን ገነት ካለው ከማንኛውም ዛፍ መብላት ትችላላችሁ፣ ነገር ግን መልካምና ክፉን የሚያሳውቀውን ዛፍ አትብሉ። ከእርሱ ብትበሉ በእርግጥ ትሞታላችሁ። ነገር ግን አንድ ቀን ተንኮለኛው እባብ ለሔዋን በሹክሹክታ እንዲህ አላት፣ እግዚአብሔር በእርግጥ ከእርሱ እንዳትበሉ ብሏልን? በጭራሽ አትሞቱም። ከእርሱ ብትበሉ እንደ እግዚአብሔር ትሆናላችሁ አላት። ሔዋንም እባቡን አመነችው፣ ፍሬውንም በላች፣ ለአዳም ሰጠችው። ከዚያም ድንገት እንግዳ የሆነ ስሜት ተሰማቸው። ራቁታቸውን እንደሆኑ ተገነዘቡ። በእፍረትም ራሳቸውን ለመሸፈን ቅጠሎችን ሰፍተው እግዚአብሔር በገነት ሲመላለስ ሰሙ። ተደበቁም። አዳም ሆይ ወዴት አለ አለው። እግዚአብሔር ሆይ ራቁቴን ስለሆንኩ ፈርቼ ተደበቅኩ አለ አዳም። ራቁት ግን እንደሆንክ ማን አሳወቀ ሲለውም እግዚአብሔር የሰጠኝ ሴት ፍሬውን ሰጣይ በላው። ለምን ይህን አደረሱ አለ እግዚአብሔር። እባቡ አሳስቶኝ በላው አለች ሔዋን። በነገራችን ላይ ይህን መሰል አስተማሪ የመጽሐፍ ቅዱስ ታሪኮችን በአኒሜሽን መልኩ ስናቀርብላችሁ ከወደዳችሁት እባካችሁን ቪዲዮ ላይክ ማድረግ እንዲሁም ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተጨማሪም አዳዲስ ቪዲዮዎች ስንለቅ በፍጥነት እንዲደርሳችሁ የደወል ምልክቷን መጫን እንዳትረሱ። የእናንተ ድጋፍ ለቀጣይ ስራዎቻችን ትልቅ ብርታት ይሆነናል። ወደ ታሪኩ ስንመለስ እርግጥ ነው እግዚአብሔር ያደረጉትን ሁሉ አስቀድሞ ያውቅ ነበር። አዳምና ሔዋን ያደረጉትን ተናዘዙ። እግዚአብሔርም እባቡን ቀጣው። እባብ ሆይ ከማንኛውም እንስሳዊ የበለጠም በሕይወት ዘመን ሁሉ በደረትህ ትሳባለህ፣ አፈርን ትበላለህ። ለሴቲቱም ልጅን በመውለድ ታላቅ ሕመም እንዲሰማትና እንዲከብዳት በማድረግ ቅጣት ሰጣት። ለወንዶቹም ምድሪቱን ረገማት። ቀድሞ ጣፋጭ ነገር መብላት ብቻ ሲገባቸው አሁን ግን በምድር ላይ ሳርና እሾህ ስለበቀለ በሕይወት ዘመናቸው ሁሉ ለመኖር ጠንክሮ መስራት ነበረባቸው። ኃጢአት ወደ ዓለም ወቅት ነበር። አዳምና ሔዋንም ከእንግዲህ በኤደን ገነት መቆየት አልቻሉም።
እግዚአብሔርም ከገነት አስወጣቸው። አዳምና ሔዋን የሰው ዘራችን ተወካዮች ናቸው። ስለዚህም በዚያን ጊዜ ጀምሮ የአዳምና የሔዋን ኃጢአት ለእኛ በውርስ ተላለፈ። ሁላችንም ኃጢአተኞች ነን። ከመጀመሪያው ጀምሮ ያለ ኃጢአት ስለሆነ የመጀመሪያው ኃጢአት ይባላል። ሰው ከተወለደ ጀምሮ ኃጢአተኛ ነው። ነገር ግን እግዚአብሔርም አሁን ይወዳቸው ነበር። ከእንስሳት ቆዳ ልብስ ሰራላቸው። ከባድ ሕይወት ቢጀምሩም ተንከባከባቸው። የዚህ ታሪክ መጨረሻ በእርግጥ አዲስ ጅማሬ ነው። እግዚአብሔር በእነሱ በኩል የሰውን ዘር ጀመረ። ኃጢአትን የሚያሸንፍ አዳኝ ለመላክም አስቀድሞ አቅዶ ነበር። ሁላችንም ስህተት እንሰራለን። ነገር ግን እግዚአብሔር ሁልጊዜ እኛን ለማንሳት ዝግጁ ነው። አሁን ቪዲዮውን እንደተከታተላችሁ ላይክ ማድረግና እንዲሁም ቻናሉን ሰብስክራይብ ማድረግ የደውል ምልክቷን በመጫን የቤተሰባችን አባል መሆኑን አይዘንጉ። በሌላ አስተማሪ ታሪክ እስክንመለስ ቸር ቆዩ።